አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። ያው ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት ውዶቼ። ያው ዛሬ ብቅ ብለናል በቪዲዮ እንግዲህ ያው እስከ ዛሬ ድረስ አብዛኛው ከካሜራ ጀርባ ነበር የምናወራው። ዛሬ ደግሞ የመጣንበት አንድና አንድ ትልቁ አላማችን ምንድን ነው? ያው ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ዩቱብ ፕሮሰሱን እናንተ ተጎን የሆናችሁ ምናለ እናስተካክለው ውዶቼ። ያው ሰብስክራይብ ላይክ እያረጋችሁ ቪዲዮን እስከ መጨረሻው በማየት እገዙኝ፣ ተባበሩ ውድ ቤተሰቦቼ እና አበረታቱን። እንደኛ የመዳም ቅመሞችን ታበረታቱን ወላሂ አሪፍ ነው ብዬ አስባለሁ። ለምን መሰላችሁ? ያው ሁሉንም አበረታታቸው። ሁሉም ያው ዩቱብ ሲባል ያው የሰው ግጃኝ የሰው እጅ ያለበት ስራ ነው ማለት ነው። አልተመቸኝ ካለው ማለት ነው። እና እኛንን አይደለ ሰውን ስንት ዶላር እንዲከፈለው የምናደርገው እኛ አይደለን? መዳም ቤት ያለ ነው አይደለም? ወይም እዛ ሀገር ቤት ያሉት አይደሉም አይደለም? እና ለምንድን ነው እስበሳችንስ የተጨካከንበት ምክንያት? ሀቂቀትን ወላ ሰብስክራይብ አድርጉኝ እንኳን ትሏቸው እልፍ የሚሉ ብዙዎች ናቸው ማለት ነው። ላይብ ላይ ሆነንና ብዙ መልካም ሰዎች አሉ። ለነዛ ለመልካም ሰዎች የሰውን ደስታ የሚያስደስታቸው አገራችን ተቀምጠን ተረጋግተን ስደት በቃ ምን አባቱ ብለን አገራችን ገብተን ተጎናችን ትትሆኑ ነው እኛ ቀን በቀን ቪዲዮ እየሰራን የምንለቀው። ሰው ቲያይልን ነው። ሰው ካላየልን ጥቅም የለውም። እኛ ውስጥ ያለ ድረስ ቪዲዮ እለቃለሁ። ማሻአላህ ያው አስተማሪ ባይሆንም ያው የራሴን ቪዲዮ እለቃለሁኝ። ራሴ የቀረጥኩትን በስልኬ እለቃለሁ። ወላሂ 50 ሰው ጥናት አለ እንደ በቃ እንጃ ከ50 በላይ ሰው ያይታ የለኝም። ለምን ውድ ቤተሰቦቻችን እኛ እስበሳችን እኛ ተጎናችን ካልተዋዋል እኛን ማን ነው መጥቶ የሚያየን ነው ጥያቄ። እውነቴን ነው የምላችሁ። ላይክ ሰብስክራይብ ሸር እያረጋችሁ ይሄን ቪዲዮዬን በቃ ለሚያግዝ ዩቱብ ሰርተው እህቶቻቸው መለወጥ የሚፈልጉት ዘንድ አድርሱልኝ፣ ሸር አድርጉልኝ። ያው ጥሩ ነገር አስተማሪ ነገር ባለቅም ያው የማያስፈልጎችን ነገሮችን አላስገባም። ኢንሻአላህ በምሰራው ቪዲዮ የራሴን የምኖረውን እነዚህን እየቀረጥኩ ለቃለሁ። ኢንሻአላህ ቢስሚላህ አገሬ በቅርብ እገባለሁኝ። እናንተ ደግሞ ተጎኝ ሁኑ ቤተሰብ። ይህን ቪዲዮ የምታዩ እህት ወንድሞቼ ላይክ ሰብስክራይብ ታታረጉ እንዳታልፉ። እውነቴን ነው የምላችሁ። ስደት ምርር ብለኝ ኢንሻአላህ ለመግባት ቆርጫለሁ በቅርብ። እናንተ ደግሞ አገሬ ሁኚ ሰርች በጣም ያኔ የሀገራችንን ሁኔታ እየቀረጥኩ የቀን ውሎዬን የራሴን የሆነ እየለቀኩ እናንተ ትታዩልኝ አይደለም? ጠንክሬ የምሰራው እንጂ ቪዲዮ በቀን መልቀቁ ጥቅም የለውም። ስለዚህ አበረታቱ። እንደኔ እህቶቻችሁን ስደት ላይ ያሉት እህቶቻችሁን አበረታቱ። ውድ ቤተሰቦቻችን ይሄን ቪዲዮ የምታዩ ሁሉ እስበሳችን እንተጋግዝ። ችግር አለው። ዩቱብ ስራ የሰው እጅ ያለበት ስራ ነው። የአንድ ሰውና የሁለት ሰው ጥረት ቢሆን ሌት ተቀን ብለን ነገሮችን እናስተካከላለን፣ በሳምንትም ሆነ በወርም። ነገር ግን ዩቱብ የሰው እጅ ያለበት ነው። ግዣኝ ያስፈልገዋል ማለት ነው። ስለዚህ አገዙን ነው ወላ እህቶቻችሁ ወንድሞቻችሁ። ዩቱብ ተጠቃሚ እስበሳችን ካልተጠቃቀም ታዲያ ምን ላይ ነው ልፋቱ? ቪዲዮ ራስን ቀርጦ መልቀቁ ምንም ጥቅም የለውም። ሀገራችን ገብተን ቪዲዮ እየለቀቅን ተታዩልን ካርድ ሞልተን ነው አይደለ? እና ስለዚህ ከጎኔ እንድትሆኑ በአክብሮት እጠይቃለሁ ውድ ቤተሰቦች። እኔ በጣም የስራ ፍላጎቴ ኦቨር የዘለቀ ነው። አገሬ ገብቼ ዩቱብን የመስራት እንትን ብቻ ነው እንጃ ላይ ያው ኢንሻአላህ ሁሉም ነገር ፈተና አለው። ያው በዚህም ሰብስክራይብ በጣም ብዙ ፈተና አለው ማለት ነው። አይቼዋለሁ። ብቻ አልሐምዱሊላህ ተስፋ አልቆርጥም፣ እሰራለሁኝ። እናንተም ተጎኔ ሁኑ፣ አበረታቱን ውድ ቤተሰቦች።
እና ያው እንደኔው ሀገር ለመግባት የተነሳችሁ እህቶች ዩቱብ ከፍታችሁ ተውሉ ለምንድን በቃ እንደዛ ትባሉ ተከፈለ እንዲሉ ኢትዮጵያ ያሉት ለምን እኛ አንከፍትም ብለን ከፍተናል። ዩቱብ በቀላል ይገኛል ብለን ነበር። ከባድ ነው። ይህንን ደግሞ ከባድ ፈተናውን አልፈን ነው ወሩ ቦታ የሚደረስ አይደለም። ኢንሻአላህ እኛ እንጋፈጠዋለን ነገሮችን። እናንተም ተጎናችሁ ሁኑ። ጠንክረን ሰርተን ሀገራችን እንድንለወጥ ተጎናችሁ ሁኑ። ወላሂ እስበሳችን መረዳዳት አለብን። ውድ ቤተሰቦቼ እህቶቻችሁን ከስደት የተመለስን እንዲያን ከስደት ወደ ሀገር የሚገቡት እህቶቻችሁ ያው ታውቃላችሁ ካርድ ሞልተው ነው የሚጠቀሙት። የኢትዮ ኑሮ ደግሞ የማያውቀው የለም፣ ሁሉም የኖረበት ነውና ያው ደግሞ በመሀል ስልክ ተደወለብኝ። ያው መዳም ቤት ያለ ሰው ከባድ አይደል እንደምታውቁት፣ እና የመጣሁበት ራሱ ጠፋኝ ማለት ነው። እና ውዶቼ ያው እንዳልኳችሁ ራስ በራሳችን እንተጋገዝ ነው። ዛሬ ያው ልመና ነው በጥቅሉ። በዚህ ቪዲዮ ኢንሻአላህ 400 ሰብስክራይብ አገኛለሁ ብዬ አስባለሁ። ውድ እህቶቼ ባዘንታችሁ ተባበሩ፣ እዘኑልን። እውነቴን ነው የምላችሁ። ብዙ በአካባቢያችን እኛ ዩቱብ እንዲሰራ ፍላጎት የሌላቸው ቤተሰቦቻችን አሉ አይደለም። እኛ ደግሞ አረብ ሀገር መልሰን ተመነሰደድ ዩቱብ ይጠቅማል ታሉ ለምን አንሰራም ብለን ቆርጠን የተነሳን ሰው ነን። እውነቴን ነው የምላችሁ። ኢንሻአላህ በዙሪያ በጣም ብዙ እንዳልሰራ የሚፈልጉ አሉ። ነገር ግን እነሱን አሳምኜ ዩቱብ ብር እንደሚከፍል ከፍለው እየተጠቀሙበት እንዳለ አማክሬ በቃ እንዲሰራ የተፈቀደልኝ ማለት ነው። ምክንያቱም እናንተ ደግሞ እንደዚህ አይነት እህቶቻችሁን ያው አበረታቱ። እውነቴን ነው የምላችሁ። ሰብስክራይብ አድርጉ። ማንንም ሰው ያሳደጋችሁት እኛው ራስ በራሳችን ነውና እኛንም የመዳም ቅመሞችን ከመዳም ቅመም ወደ ራሳችን ቤት ቅመም እንድንሆን የእናንተ ግዣኛ ያስፈልገናል። በጥቅሉ እውነቴን ነው የምላችሁ። ሰው በሰው ነውና ይሄ ስራ የእናንተ እጅ ይኖርበት ማለት ነው። በእኛ ቻናል ውስጥ እናንተ ካላበረታታችሁ፣ እናንተ ከጎናችን ካልሆናችሁ ዩቱብ ድካም ብቻ ነው። ስለዛ ውድ ቤተሰቦቼ አበረታቱ። ይሄንን ቪዲዮ የምታዩ ሁላችሁም እንዳታልፉ፣ ሰብስክራይብ ላይክ ታታረጉ እንዳታልፉ፣ ሸርም አድርጉልኝ። ትልቅ ዩቱበር እጅ ገብቶ መኪና አዝኖልኝ እንዲውች ልጅማ ምስኪን ናት ብሎ ያሳድገኝ ይችላል። አይታወቅም እኮ ያው ስበብ ነው እኮ። ያው እኛ ስበቡን እናደርሳለን። አላህ ደግሞ በዚህ በዩቱብ ትጠቀማላችሁ ገንዘብ ካለ ስበቡን ተግባር ያደርግልናል ማለት ነው። አዎ እኛ ስበብ ማድረስ አለብን። አረብ ሀገር ስለመምጣት ብዙ ፈተና አይተን ስበቡን አድርሶ ደግሞ ይሄ ነገር ለእናንተ አይሆንም ብሎ ብዙዎቻቸውን በብዙ በማይሆን ምክንያት ያስቀራል አይደል? ያው ያ ስበብ ለነሱ አልሆነም። ይሄም ዩቱብ ደግሞ ያው እኛ እንጥራለን እንለፋለን፣ ተጠቃሚ የምንሆነው እሱ ፈጣሪ እስኪፈቅድልን ነው ማለት ነው። ያው እኛ እሩ ያለው ሰው መቼም ስበቡ ማድረስ ግዴታችን ነው። ያው ረጅም ወደ ታወራ ልቤቲክ ይለኛል። ውድ ቤተሰቦች ማንኛውም ሰው እንዳበረታታችሁ እኔንም ልታበረታቱኝ ይገባል። እውነቴን ነው። በጣም ከብዶኛል። መጀመሪያም ስለሆነ ያው አዲስም ስለሆንኩ መሰለኝ በጣም ከብዶኛል ዩቱብ ማለት ነው። ተጎኔ ልትሆኑ ይገባኛል ማለት ነው። ምክንያቱም በአጭር ተስፋ ቆርጬ እንዳልተው ለፍቼበታለሁ። በጣም ብዙ መስዋዕትነት ከፍዬበታለሁ። እንግዲህ ኢንሻአላህ ሁሉም እህቶቻችን መስዋዕትነት ከፍለዋል። ወላሂ እንደው ለመዳም ቅመሞች እንደው ተጎናችን ብትሆኑ ወላሂ ከአላህም እንደው ሷብ ታገኙበታላችሁ። ምክንያቱም ብዙዎቻችን ዩቱብ የማይፈቀድልን አለ። እኔ በጥቅሉ እንኳን አይደለም ከአረቦች ከሀበሻ ደብቄ ነው የምሰራው ማለት ነው። ሀበሻ ከተናገረች እኔ ላይ ብዙ ችግር ይደርስብኛል እና ያሁን የስራ ፍላጎት ኢንሻአላህ ሀገሬም ልገባ ስለሆነ እስቲ በመዳም ኒት ልሞክረው። ነገሮቹ የሚሄዱ ከሆነ ቀጥልበታለሁ። ዋይፋይ ገዝቻለሁ ሀገሬ ሄጄ ዋይፋይን አስሞልቼ እሰራለሁ ብዬ ነው ማለት ነው። እና ውድ ቤተሰቦቼ ያው ወሬ አበዛሁኝ።
ኢንሻአላህ ታበረታቱኛላችሁ ብዬ አስባለሁ። ሙሉ ለሙሉ እንጃ ታበረታቱኛላችሁ፣ ተጎኔ ትሆናላችሁ ብዬ አስቤያለሁ። በሱ ነገሮችን ላቆም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።